የመጀመሪያ ስልኬን ሳገኝ ስለ ሶሻል ሚዲያ ብዙም አላውቅም እና ለተከታታይ 2 ወራት ያህል ስልኬን ለጌም ብቻ ስጠቀምበት ነበር። ሌሎች ሰዎችን ሳየው ጌም ከመጫወት ይልቅ ቪዲዮችን ማየት ይወዳሉ እና ከዛ በኋላ እነሱ የሚያዩት ቪዲዮዎች ምን አይነት ነው ብዬ እነሱ አጠገብ ሆኜ ሳየው ቪዲዮቹ አስቀኝና ከዚህ በፊት አይቼ የማላውቃቸው አይነት ቪዲዮዎች ናቸው። ከዛ በኋላ ስልኬ ላይ ለማየት ከየት እንደምገኝ ጠየኳቸው። ቲክቶክን ነገሩኝ። ከዛ በኋላ ሁሉም ነገር ተቀየረ። ሰላም የሴና ጆርኒ ቤተሰቦች፣ ይሄኛው ፓርት 2 ቪዲዮአችን ነው እና ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉልኝ። ከዛ በኋላ ቲክቶክ፣ ዩቲዩብ እና የተለያዩ ሶሻል ሚዲያዎችን መጠቀም ጀመርኩት። ለመጀመሪያ ጊዜ ኢንተርኔት ጌም ብቻ ዳውንሎድ ለማድረግ እንዳልሆነ ተረዳው። ለካ ኢንተርኔት በኢንፎርሜሽን የተሞላ ነበር። ሰዎች የፈለጉትን ነገር ሁሉንም ማለት ይቻላል ስልካቸውንና ኢንተርኔታቸውን ብቻ በመጠቀም መማር እንደሚችሉ ተረዳው። ነገር ግን አንድ ችግር ነበረብኝ። እኔ በሰዓቱ ስለ ኢንተርኔት ፓኬጅ ምንም አላውቅም ነበር። የመደበኛ ካርድ ሞላና እነዛ ሶሻል ሚዲያዎች ውስጥ ስገባ ወዳውኑ ያልቅብኝ ነበር። ይሄኛው ደግሞ ኢንተርኔት ከመባለው በላይ በጣም ውድ እንደሆነ ተሰማኝ። ከዛ በኋላ አንድ ነገር ኢንተርኔት ፓኬጅ የሚባለውን ነገር ተማርኩት። ወደ ኋላ መለስ ብዬ ሳየው በጣም አስቀኝ ነው። ነገር ግን ለኔ በሰዓቱ ሁሉንም ነገር የቀየረ ግኝት ነበር። ከዛ በኋላ ማገኛቸውን ገንዘብ ሙሉ በሙሉ ኢንተርኔት ላይ መጨረስ ጀመርኩት። አንድ ቀን ቪዲዮዎችን ስክሮል እያደረግኩ ሳለ አንድ ትኩረቴን የሳበ ቪዲዮ መጣ። እሱም ቤታችሁ ሆናችሁ በስልካችሁ ብቻ ገንዘብ መስራት ትችላላችሁ የሚል አይነት ቪዲዮ ነበር። እሱን ካየው በኋላ እኔ የምፈልጋቸው ነገሮች ሙሉ በሙሉ ተቀየሩ። ከዛ በኋላ ዩቲዩብ ላይ በመግባት እንዴት ገንዘብ መስራት እችላለሁ እያልኩ በመጠየቅ ሳርች ባሩን አጨናነኩት። ከዛ በኋላ ሳርች ሳረጋቸው ብዙ ቪዲዮዎችን መጡልኝ እና የካርድም ነገር ካገኘው ብዬ ሁሉንም መስራት ጀመርኩት። ቪዲዮ ላይ ማያቸውን አፕሊኬሽን፣ ዌብሳይቶች ሁሉንም ነገር ጀመርኩት። ከዛ በኋላ አንዳንዶቹ ጌሞች ይላሉና እነሱ የሚሉትን ጌሞች ተጫወትኩት። ታስክ የሚሰጡትን ደግሞ እነሱ የሚሰጡትን ታስክ በትክክል መስራት ጀመርኩት። አንዳንዱ ደግሞ ማስታወቂያ በማየት ይላሉ፣ እኔ እነሱ የሚሰጡትን ማስታወቂያዎችን በትክክል አየሁት። አንድ ቀን አንድ ዌብሳይት ዊዝድራው እንዲያደርግ ጠየቀኝ። ከዛ በኋላ ዊዝድራው የሚለውን ከነካው በኋላ አካውንትን እንዳስገባ ጠየቀኝ። አካውንትን ካስገባሁት በኋላ ከ7 ቀን እስከ 21 ቀን ባሉት ቀናቶች ውስጥ ወደ አካውንት ይገባል አሉ። ከዛ በኋላ ጠበቅኩት። ከ21 ቀን በኋላ አንድ ሜሴጅ መጣልኝ። ያንተ አካውንት ትክክል አይደለም የሚል አይነት መልስ ነበር። ከዛ በኋላ ሁሉም ነገር አስጠቀመኝና እሱ የመጀመሪያው የሸወደኝ ፕላትፎርም አልነበረም። ከዛ በኋላም ብዙ ሞከርኩትና ሰዓቴንና ኢንተርኔቴን ከማቃጠል ውጭ ምንም ለውጥ ሊገኝ አልቻለም። ከዛ በኋላ ተስፋ አልቆርጥም ብዬ አሁንም ቪዲዮዎችን ማየት ጀመርኩት። እንደመጀመሪያው ያየሁትን ከመጀመር ይልቅ የራሴን አናላይሲስ መስራት ጀመርኩት። ከዛ በኋላ አንዳንድ ቪዲዮዎች መምጣት ጀመሩ። እኔ አፕወርክን በመጠቀም ይሄን አይል ገንዘብ ሰራው ስሉ ሰሞትና እነሱ አካውንት ውስጥ ገብቼ በውስጥ መጻፍ ጀመርኩት። እንዴት ነው መሰሉት ብዬ ጠየቅኳቸው። ከዛ በኋላ ስኪሎችን ካለ ግራፊክስ ዲዛይኒንግ፣ ቪዲዮ ኤዲቲንግ እነዚህን ስኪሎች ካለ እዛ አፕወርክ ላይ ገብተህ ትክክለኛ ገንዘብ በኦንላይን መስራት ትችላለህ የሚል አይነት መልስ ሰጡኝ። እኔም ደግሞ በሰዓቱ ምንም ስኪል አልነበረኝም። ቪዲዮ ኤዲቲንግ አላውቅም፣ ግራፊክስ ዲዛይን አላውቅም እና ይሄ ችግር ሆነብኝና ተስፋ ልቆርጥ ደረስኩት። ከዛ በኋላ የ8ኛ ክፍል ሚኒስትሪ ከወሰድኩ በኋላ ክረምት ላይ ዘመዶችን ለመጠየቅ የነሱ ቤት ሄድኩት። እዛ ሲሄድ የነሱ ልጆችና የጎረቤት ልጆች ስለ ኦንላይን ስራ ያወራሉ። እነሱ የሚያወሩት የኦንላይን ስራ ልክ እኔ ዩቲዩብ ላይ ሰርች እንደሚያደርገው አይነት መስሎኝ ነበር። ቀስ በቀስ አንዳንድ ሰምቼ የማላውቃቸውን ቃላቶች መስማት ጀመርኩት። ክሪፕቶ የሚል፣ TRX፣ USDT የተለያዩ የኮይኖችን ስም ይጠቀማሉ። ከዛ በኋላ እነዛ ነገሮች ምንድናቸው ብዬ በሰማሁት ቃል አማካኝነት ዩቲዩብ ላይ በመግባት ሳርች እያደረግኩ ማየት ጀመርኩት። ከዛ በኋላ አዲስ የህይወት ምዕራፍ ተጀመረ። በቀጣይ ፓርት እስከምንገናኝ ሰብስክራይብ እና ቪዲዮን ላይክ ማድረግ እንዳትረሱ። ይመቻችሁ።